ስላልተሰካኩልን ነው አይደለም እንጂ የስ ለከኮንሽ ይሄን እኮ ሁላችን ይኸውልሽ፣ እኔ እኮ ይሄን ነገር እኮ አልቃወምሽም። ያለው ኢንቫይሮንመንት ያለው ሁኔታ ጥሩ አይደለም፣ ምንም ጥያቄ የለውም። ግን እየተሻለ ሳይሆን እየባሰ ነው የሚሄደው። ገብቶሻል? ነገሮች እየባሰ ነው። በችግሮች መሀል ግን ማን አለ? ፈጣሪ አለ። ይኸውልሽ ሁሉ ነገር ይኸውልሽ፣ እኔ እዚህ ጋር የምትረጅኝ ነገር ልንገርሽ። እኔ እዚህ ሚዲያ ላይ የምለፈልፈው ለሚሰሩት ሰርተው ገንዘብ ለሚሰበስቡት አይደለም። በጣም እየገረመኝ ያለው የደከማቸው አሉ፣ ቤተሰቦቻቸው የዘረፏቸው፣ አጋዥ ያጡ፣ ማንም የለንም ብለው ራሳቸውን ብሎክ አድርገው የዘጉ ሰዎች አሉ። ገብቶሻል? ገባሽ? እነዚህ ሰዎች ቢያንስ ቀዳዳ እንዳለና ጭላንጭል መንገድ እንዳለ ስሚ። ማንም ኢትዮጵያ ውስጥ እኮ ተርቦ የመጣ የለም ለውጥ ለማምጣት ማነች በእናት እዚህ ጋር አንቺ ደግሞ ከካም ደንቆሮ ሂው የራስሽ ኑሮ አመቻችተሽ እየኖርሽ። እኔ እኮ እዚህ ነኝ ያለው ከካም እኔ ቢሳካልኝ ብገባ ደስ ይኸውልሽ ምን እንዳለ ታውቂያለሽ? እነዚህ ሰዎች ምንም ቢሆን የመጡት ለውጥ ለማምጣት ነው። ለውጥ ለማምጣት ብላ ይቺ ልጅ ከታመመች ምን ትሆናለች? እየታመመች ነው። ኩላሊት የሚባል ነገር ፌል አድርጓል። ወገቧን፣ እግሬን፣ አንገቴን እያለች ነው ይች ልጅ። ጤናዋን እያጣች ሰላሟን እያጣች ከምትሰራ በቃ እዚህ ያለው ነገር ጥሩ አይደለም። ጥሩ ካልሆነ ካመነችበት ነው። ካመነችበት ገብቶሻል? ካመነችበት ሳሚ። እኔ እኮ እያልኩ ያለሁት አሁን እኮ እኛ ወደ ሌላ ገባን እንጂ ሳሚዬ ማንም ሀገሩን አይጠላም። እኔ ልጆቼ ዜጎች ናቸው አይደል? እግዚአብሔር ብሎልኝ አገሬ ገብቼ የምኖር ህልም አለኝ። ምን ትላለህ? ልጆቼን መቼ ከፍ ብለውልኝ ገብቼ አገሬ ላይ በኖርኩ እምልነኝ። እኔ እንግዲህ ልጆቼን ጥዬ ማንም ሰው እኮ ቢመቸው ሳሚዬ አገሩን የሚጠላ ማን እንደ ሀገር ራይት ልክ አይደለም? ትክክል፣ ሁሉ ነገር ትክክል። ማን እንደ ሀገር ግን ወዶ አይደለም፣ ሀገራቸውን ጠልቶ አይደለም። ሀገራቸው ለምሳሌ እነሱ ገብተው ባይሞክሩት ኢትዮጵያ ገብታ አንድ ጓደኛዋ እንዲሆኝ መጣው እንዲሆኝ ብላ ጠቅላ ገብታ ተመልሳ ስትመጣ ስትሰደድ እያዩ አንዱን እየፈራ አንዱን እየፈራ እንጂ ቢሳካለት ማን ሀገሩን የሚጠላለ? ወንድሜ ማን ኢትዮጵያ የዚህ ሁሉ ችግር ራስ ላይ ያለ መስራት ነው። ሰምተሽኛል አይደለ? የዚህ ሁሉ ችግር ራስ ላይ በደንብ ስራ ለመስራት ነው። አንድ ነገር ይኸውልሽ ከሚጀምረው ይጀምራል፣ ካለሽበት ይጀምራል። ብዙ ጊዜ ይኸው በቀደምም እኔና አንቺ ስናወራ ነበረ። አንድ ሴት ልጅ ካለችበት ቦታ ሆና ሃይምሮዋንም አስተሳሰቧንም ሁሉ ነገሯንም ማሳደግ አለባት። የመጣውን ለመቀበል የመጣውን ቻሌንጅ ለመወጣት ጠንካራ ሴት መሆን አለባት። ገንዘብ ስለሰበሰበች ብቻ ኢትዮጵያ ሄዳ ስኬታማ ትሆናለች ማለት አይደለም። ገብቶሻል? አስተሳሰቧን መቀየር አለባት። ትናንትና በሰፈር በመንደር አጥር ውስጥ የነበረን አስተሳሰብ እዚህ መጣ ባላት ሁኔታ ከገንዘቡ በላይ ራሷን ቀይራ ካልሄደች ያ አስተሳሰብ ተመልሶ እዛ ቦታ ላይ ከወደቀ ቤተሰብ ነው ምግቡን በልቶ የሚጨርስብሽ፣ ፀጉሩን መጥቶ በዱብ የሚሰራብሽ፣ ሱቁን የሚጫወትብሽ እሱ ነው። ገብቶሻል? ኢትዮጵያ ውስጥ ንግድ ቤት ከፍተው አዋጭ ሆኖ ትርፋማ ሆኖ የሚኖሩ ሰዎች አሉ፣ ግብርም እየከፈሉ። ገብቶሻል አይደል? ሲስተሙን ያወቁ። ግን አንቺ ስትከፍችው ያን ቤት ስትከፍችው የአንቺ ታለንት ነው ወይ? የት ቦታ ነው የከፈትሽው? ሰው አይተሽ ነው የከፈትሽው ነው ውስጥ ራስሽን አስበሽ ነው የከፈትሽው? ገብቶሻል? ትዳርሽ የምትኖሪው እኮ ራስሽ አምነሽበት ነው እንጂ ለሰው አማክረሽ አይደለም አይደል? ሳሚ ይኸውልህ አንድ ነገር ልንገርህ። ኑሮ ካሉት ፍሪጅም ይሞቃል ብላለች ኮካ። እኛ እኮ በፊት ኖረናል አይደለ እንዴ? በድህነታችን ግን በፊት በድህነት የኖርከውና ወጥተህ አግኝቶ ማጣት ከባድ ነው። ተረዳህ? ሰላም ይሁንዬ፣ እንዴት ናችሁ? ሳሚ ሰላም ነው? እንዴት አለ? እንትን ነው ምን መሰላችሁ፣ ያው እንግዲህ የድሮዎቹ ብለን እናውራ፣ የዘጠናዎቹ በዛ ጊዜ ወጣኔ ስደቶች። የአሁኖቹ ማሻላ ሁሉ ነገር ተመቻችቶላቸዋል። በዘመናዊ መልክ ነው፣ ባንክ ተከፍቶላቸዋል። የፋሚሊ ናፍቆት የለም። ቴክኖሎጂው ያሁን ጊዜ እንትን ስደት ደስ ይላል። የድሮ ግን ይከብድ ነበር። እንዴት ብትሉ ለምሳሌ እኛ ያው ቢያንስ ድሮ ከ1000 በታች ነበረ ኮንትራት ቤት የሚከፈለን እና
ያቺን ብር ለመላክ ራሱ ባንክ ይቆርጥብን ነበር። ዌስተርን ዩኒየን ምናምን ነበር። ድጋሚ የ3 ወር አጠራቅመን ነው ይዘን የምንሄደው። ከዛም በኋላ ለቤተሰብ ሰተህ ታከፋፍሏለህ። አንተ ላይ ቡክሳት ከፍት ነው የምትመጣው እና በቃ ይደክመሃል ምናምን። ልክ ስትሄድ ምንም ማለት እዚህ ስንኖር ማለት ነው የቤተሰብ ናፍቆት አለ። በቃ ልክ አሁን ያለንበትን ህይወት ነው የቤተሰብንም ህልም የምናሟላው ማለት ነው። ስንሄድ ግን እንዳልሆነ ሆኖ ትዳርም ካለ ትዳርህ ፈርሶ ሀታ ልጆች ሁላ ጠልተውክ ምናምን ነው ስትረሱ እና ተመልሰ ወደ ስደት ለመምጣት ትሞክራለህ። ድጋሚ ደግሞ በቃችን 2 ዓመት ሰርቼ የሆነች ነገር ከዛው የኑሮ ውድነቱ 100,000 ብር ካፒታል አድርገህ ስትሄድ ስትመለስ እስከ 500,000 ሊሆን ይችላል። ድጋሚ ትሄዳለህ። ድጋሚ የሰውን ባህሪ መላመድ፣ የሀገሩን ልምድ አዲስ መላመድ ገብቶካል። ከዛው ምንድን ነው የሚፈጠርብን? ይሄ ትዕግስት የሚባል ነገር በቃ ወስደውብናል። ገብቶካል። አሁን ድሮ ከሀገራችን ሳንወጣ የነበረ አስተሳሰብና ሁሉ ነገራችንን ነው የምንሰጠው ለስደት። ገብቶካል አይደለ? ከሰው ለመግባባት ከቤተሰብ ለመግባባት ስትሞክር ድጋሚ የሆነ ቾክለህ ስራ ትገባለህ። ከዛም በኋላ አይሳካልህም። ምርጫህ የምታደርገው ወደ ስደት ነው እና ያንን ላይ መስራት ነው። አሁን እኛ በፊት የወጣ ነው ኦፍኮርስ ቤት የለንም። ብዙ አንዳንዴ ተመሳሳይ ህይወት ያለን ሰዎች ነን። አሁን ቅርብ ጊዜ ከ10 ዓመት በፊት የመጡት ግን ጥሩ ነገር ያላቸው ይመስላል። ምክንያቱም ቢዝነሱም ላይ ያሉት እነሱ ናቸው፣ ቤቱም ላይ ያሉት እነሱ ናቸው። ወደ አውሮፓ መውጣት ከ10 ዓመት ወደዚህ ያሉት ማለት ነው። እኛ የድሮች ግን ያው እስካሁን ያው ሂዊ እንዳለችው ሀገራችን እንደተናፈቅን ማለት በቃ አይመጣውም። እዛ ሆነ ካሁን እሰራዋለሁ ምናምን ስትል ስታየው ለ1 ወር ራሱ ስትረስ ሆነህ ነው የምትመጣው እና እኔ እንጃ ከባድ ነው። ታውቂያለሽ፣ አንደኛ እንዳልሽው ትክክል ነሽ። አሁን ላይ በጣም ብዙ ራስን ማሳመን የሚባል ነገር አለ። ማመን አለብሽ የሆነ ነገር ከራስሽ ጋር የመጨረሻ ጦርነት መክፈት አለብሽ። ራስሽን ማሳመን አለብሽ። የሆነ ነገር ለማግኘት የሆነ ነገር ማጣት እንዳለ ታውቂዋለሽ። ትናንትናም ላይፉንም ህይወትንም ጠንቅቀሽ ታውቂዋለሽ። ነገር ግን እኔና አንቺ ወይም እኔና እናንተ የምናወራው ውጪ በጣም ብዙ እህቶች በሰው ተዘርፈው ደክሟቸው እድሜያቸው ላይ ጥያቄ ሆኖባቸው ግራ ተጋብተው የተቀመጡ እህቶች አሉ። ለእነዚህ የደከማቸው ጫፍ ላይ ያሉ ሰዎች ምንድን ነው መፍትሄው ቢባል አገር የራስ ዞሮ ዞሮ አገሩ ማይገባኝ ይኸውልሽ፣ አገር ገብተሽ እንደ አቅምሽ እንደ ሁኔታው ባለሽበት አካባቢ አሁን ቤት ያላት ሴት ቤቷን አከራይታ ግማሹን እንኳን ከፍላ ቤቷን አከራይታ በቤቷ በር ላይ የሆነች ነገር መክፈት ትችላለች። የሆነ ነገር ከፍተሽ የሆነ ነገር መስራት ትችላለች። ነገር ግን እዚህ ሆነሽ ነገ ያላት እኮ ሳሚዬ ከስንት አንዱ ነው። ቤት የሌለው ነው እኮ የሚበዛው። ሳሚ አንተ ማለት ድሮ ከፌስቡክ ጀምሮ ነው የምናውቅህ። ለስደተኞች እህታችን ትመክራለህ፣ ምን ትላለህ? እኔ አሁን በ20 ዓመቴ ነው የወጣሁት። የ1 ዓመት ልጅ ጥዬ ልጅ አሁን 17 ዓመቱ ነው። አስበኳል ወይ የልጅ ፍቅር አላገኘው ወይ ከትዳሬ አልሆንኩኝ። ብዙ ነገር ነው የምታጣው። ከዛም በኋላ ከቤሩት ነው የሄድኩት። ከቤሩት ተመልሼ ሳውዲ መጣሁ። ከሳውዲ ወደ ዱባይ፣ ከዱባይ 4 ዓመት ኢትዮጵያ ቆይቼ አሁን ሳውዲ ነኝ ያለሁት። አየህ ግን ምን አለሽ ብትለኝ 2 ልጆች አሉኝ በስ። ከዛ በተረፈ ምንም ነገር የለንም። ዘመኑ ነው 18 ዓመት ስደት ላይ ማለት ነው። ገባክ? እና እኔ ከባድ ነው አላቅም። ብቻ አልሐምዱሊላህ ጥቁርና እኛ የምናውቀው ሁሉም ሰው ሲኖረው አንድ ነገር ሲኖርሽ አንድ ነገር ይጎልሻል። አለም ጎዶሎ ናት። ሰላም ናቸው። እንዴት ናቸው? ማሜ እንዴት ነህ? ይቅርታ አሁን ነው ያየው።
ምክሩ በጣም ጥሩ ነው። ነገር ግን ያው መሰረታዊ ነገር ብዬ ነው የማስበው ያው ትንሽ ሴቶች አንድ ትልቅ ነቀርሳ አለ። እኔ አሁን ማልደግፈው እንደኔ ሴት ቤት ትስራ ተብሎ እድሜ ልኳን ሰው ሀገር ላይ መኖር የለባትም። እስፔሻሊ ቤት የሚባል ነገር መስራት እንፈልጋለን ካላችሁ ጊዜ ጀምሮ ሴቶች ህይወታችሁን እድሜያችሁን እያባከናችሁ ነው ያላችሁት። ሴት ልጅ የቤት እቃ ነው እንጂ መግዛት ያለባት ቤት እንድትሰራ ማን ያስገደዳት? ብዙ ልጆች እኔ በምኖርበት አካባቢ ግራውንድ ፕላስ 1 ግራውንድ ፕላስ 3 የሰሩ ጓደኞቻችን አሉ። አሁን ቅድም እህቴ 2 ልጆች አሳድግ ያለው ያለች ልጅ አለች። አንቺ አትራፊ ነሽ፣ ትርፍ ላይ ነው ያለሽው። ቤት ገንብተው ድንጋይ ደርድረው ልጅ ያልወለዱ ስንት ልጆች አሉ። ልጆች መውለድ ያቃታቸው ስንት አሉ። እድሜ ልካቸውን ነገሮች ጊዜያቸውን እዚህ ያሳልፈው። ገንዘብ እኮ ልጅ አይገዛም። በሰራሹ ቤትሽን እያየሽ የተሰቃየሽ የምትሞችበት ጊዜ አለ። ቤትማ ገዛን እኮ ቤት ገዝተናል፣ ፈረሰ። ልጨርስልሽ። እኔ ቤትም ገዝተናል አይደለም ቤት ስለተገዛው ሳይሆን ሴት ልጅ እኔ ይሄን ስራ እኛ እንሰራዋለን እናውቃለን። ብዙ ልጆች ከሳቢም የበለጠ እኔ ብዙ እውቀት አለኝ በዚህ ጉዳይ ላይ። ብዙ ሴቶች ቤት ለመስራት የሚያስቡ ልጆች ህይወታቸው እየተበላሸ ነው ያለው። ህይወት ሳይኖሩ እየሞቱ ነው ያሉት። ቤት እኮ የምትሰሪው እኮ ልትኖሪበት ነው እንጂ ልትሞችበት አይደለም። ቤት አለኝ ብለሽ ልታወሪ አይደለም። ሁለተኛ ገንዘብ ሚስጥር ነው። የአንቺ ገንዘብ ማንም ሰው ሊያውቀው አይገባም። እኛም እኮ ከስረናል። ሴቶች ብቻ ሳትሆኑ እኛም ዋጋ ከፍለናል። ግን ሄደን ስናየው ዜሮ በዜሮ ነው የተባዛው። እንደዚህ ስላችሁ ደግሞ ውጭ ሀገር የምትኖሩ ልጆች ቢያንስ ያኖራችሁት ሰው አለ። ኪሳራም እኮ አይደለም፣ ከስራችሁም አይደለም። አንድ ሴት ወደዚህ ሀገር ስትመጣ ብዙ ሴቶች ወደ አረብ ሀገር ሲመጡ አላማቸው ምንድን ነው ብለን ስናስብ ቤተሰባቸውን ለማኖር ነው። ወይ አባት የለም፣ ወይ እናት ደካማ ናት፣ ልጆች ታናናሽ ወንድሞች ይኖሯቸዋል። ይሄ እሱ ትርፍ አይደለም እንዴ? ትምህርት ቤት አስገብታችሁ ያስተማራችሁት ውጤት ላይ ያደረሳችሁ ስንቶቹ ናችሁ? እኔ እህቴ ናት የለወጠች። ብዙ ወንዶች በእህቶቻቸው ተለውጠዋል። ይሄ የእናንተ ስኬት ነው። ያኔ መሸማቀቅ የለባችሁም። ነገር ግን ከአሁን በኋላ ያለፈውን ነገር ትታችሁ ገንዘብ እንዴት ነው ሴቭ የሚደረገው? ቅድም እህቴ እንደተናገረችው የአሁኑ ዘመን ጥሩ ነው። አካውንት እያንዳንዳችሁ ይኖራችኋል። ገንዘብ ቅድም ሳሚ ሲናገር የነበረው ሀሳብ ገንዘብ ካላችሁ መካሪያ ያስፈልጋችሁ። እጃችሁ ላይ ገንዘብ ካለሽ ምን እንደምትሰሪ ታውቂያለሽ። ገንዘብ ሳይኖረው ግን ሰው ሲያስብ ምንም ማምጣት አይችልም። ምክር እንሰማለን፣ እንጥለዋለን። በተቻለ መጠን ገንዘብ እናስቀምጥ። ገንዘብ ስናስቀምጥ ገንዘቡ ይመራናል። እስቲ ኢቨን ስራ የሚፈቱ ልጆች ካያችሁ የ6 ወር የ7 ወር ደሞዝ እንኳን እጃቸው ላይ የሌለ ልጆች ናቸው ገንዘብ ስራ የሚፈቱት። ስራ ለመፍታት በጣም ችኩል የሚሆኑት። ያም የ10 ወር ደሞዝ ያላት ልጅ 10 ሺህ ሲባዛ በ50 ብር ስታባዛው 500 ሺህ ሲሆንላት ጭንቅላቷ መስራት ይጀምራል። አሁን እኮ መሬት ሳይኖረን ቤት ስለመስራት እያሰብንን ያለን፣ 1 ብር ሳይኖረን ቤት ለመስራት እናስባለን። ይሄ አይደለም። የትላንት ህይወታችሁን እርሱት። ከላስ አላቋርጠውና ቶፒክ እኮ ይሄ አይደለም ሳሚ። ያው ምክር ስለሆነ ነው። ያላችሁን ይዛችሁ ግቡ። ምንም ቢኖራችሁም ባይኖራችሁም ሀገር ላይ ብትገቡ ጥሩ ነው። አብዛኛው ደግሞ ህውዬ ከ199% ከ199 አረብ ሀገር ያላችሁ ውይይታችን ምንድን ነው? አይደለም አንዴ ይቅርታ እኔ የምደግፈው ነገር ነው። ከዚህ ከምትታመሙ
ደስታችሁ ከምታጡ ጊዜያችሁን ከምታቃጥሉ መኖር ያለባችሁ ለመደሰት ለመኖር ወልዳችሁ ከብዳችሁ ሰውናችሁ ሰው ያደረገውን ይኸውልሽ ቤት ሰርተሽ ገንዘብ እሰበስባለሁ ብለሽ ታናሽ እህትሽ ታናሽ ወንድምሽ ወልዶ እነሱ ልጅ በልጁ ነው። አንቺ ግን በኋላም ቢሆን አርፍተሽ ገብተሽ ቆይ አግብተሽ መውለድ አትችይም ስትባይ ያለውን ህመም ጸጸት እዩ። ስለዚህ ምንም ነገር ይኸውልሽ ለገንዘብ ነው አይደል የተሰደዱት እነዚህ ልጆች። ልክ ነው ወይ? ምናልባት ምን ያስማማናል ሳሚዬ? ልክ እኮ ነህ አንተ። ቤተሰብ ምናምን እየተባለ እዚህ ጋር እህቶቻችን ሳይወልዱ ምን ሳይሉ ገንዘብ ገንዘብ ቤት ቤት ሲሉ በሽታ ሊያፈሩ ይችላሉ። ስንት ነገር አለ፣ አለመውለድ አለ ምናምን ነው የምትለው ሳሚ። ኦኬ ቆይ አንዴ ብቻ ኦኬ እሺ ናርድያ አንዴ። አንተ እኮ ልክ ነህ ሳሚ። ግን ደግሞ ማለት ነው እነዚህ ሰዎች ደግሞ ሰጥተው ባዶ እጃቸውን ናቸው። ባዶ እጃቸውን ገብተው በቃ መውለድ አለብኝ ብለው ያለችውን ነገር ይዘው ገብተው ወንድሞቻቸውን አስተምረው ምናምን አድርገው ወንድሞቻቸውን ድረው ወንድሞቻቸው ቤት ታመው ተኝተው ተሰልችተው በወንድም ሚስት ተገላምጠው የወጡ ብዙ አውቃለሁ። እኔ ነው የምልህ። ገባ አይደለም? የባሰ ስለሆነ ግን ማለት ነው አንተ እኮ ልክ ነህ። እኔ የተቃወመች በምንድን ነው ነው አሁን እዚህ ቦታ ላይ እያወራን ያለ ነው ስለ ትላንትና አሁን ይኸውልህ ከ199% ቤት መስራት ተስፋ ቆርጧል በአሁኑ ሰዓት። ማለት አሁን ለቤት የሚሰራ ሰውም የለም ማሜ። ቅድም የነበረው ውይይት ነበረ። ልክ ነሽ። አንድ ነገር ልንገራችሁ፣ ወደዳችሁም ጠላችሁም እኔ ልንገራችሁ፣ አንድ ብርም ስባሪ ሳንቲምም አይኖራችሁ። አንድ ነገር በደንብ አዳምጡ። እንደ እግዚአብሔር ፈቃዱ ነው ከሀገራችሁ ስትወጡ ወይ 2 ዓመት ወይ 4 ዓመት ሰርቼ ራሴን ቀይሬ ቶሎ ልጅነቴ ሳያልቅ ተመልሼ እጅ አግብቼ እንደ ሰው ተከብሬ የአባቴን ክብር አስከብሬ የቤተሰቦቼን አስከብሬ በወግ ማዕረግ ተድሬ ብላ የወጣች ልጅ እዚህ ስትደርስ ነገር ሁሉ ዓለም ሁሉ ድብልቅልቅ ብሎባት ያስቀመጠችውን ገንዘብ አታ ጤናዋን አታ ቤተሰብ እስከሚረሳት ድረስ ቤተሰብ ገንዘብ ያለው ወይ ስትል ገንዘብሽን አጥፍተነዋል ተብላ ቤተሰብ የእሷን መውለድ የእሷን ቁም ነገር ላይ መድረስ ሳያስቡ አስቢ 10 ዓመት አርጋ 15 ዓመት አርጋ እናትም አባትም አለ ብላ ታምናለች። እኔ ልንገራችሁ አባት ተብሎ ማለት ነው እናት ተብላ ልጄ ነይ እንደ እህቶችሽ እንደ ወንድሞችሽ ነይና አግቢና ውለጂ። መውለድና ማግባት እንኳን ባትፈልጊ ነይ እረፍት አድርጊ፣ ደክሞሻል፣ ስንት ዓመት ቆይሽ ብላ የማትል እናት ወይ አባት ደከመኝ አባዬ ስትለው ትንሽ ስሪ ጦርነት ነው አካባቢ ጥሩ አይደለም ከሚላት ነይ ልጅ እውነት ደክሞች ነው ብላ ማይቆጣ ቤተሰብ ትምህርት ቤት ዩኒቨርሲቲ አስተምራ ያስጨረሰችው ወንድሟ ነይ ግቢ እህቴ እኔን እኮ አስተምረሽ ረጅም ጊዜ ቆይተሻል፣ አሁን ደግሞ ማረፍ አለብሽ ማግባት አለብሽ ማይቆጣ ወንድም በሌለበት ሀገር ላይ እቺ ልጅ በሰው ሀገር ላይ ገንዘብ አገኛለሁ ብላ ስትታገል ኩላሊቷን ብታጣ ብትሞትስ ደግሞ ሙተው አስከሬናቸው ይገባ ስንት አሉ። አስከሬናቸው እንኳን ገብቶ ማለት ነው ቤት ሰርተው ኩላሊታቸው ፈንድቶ ሙተው ቤታቸውን እኮ ሰርተው እኮ ነው ቤቱ ሲያልቅ እነሱ ሙተው ማለት ነው። ዝናብ ሳይመጣ ቶሎ እንቅበረው አስከሬኑን እኮ ነው የሚባለው። የሰራችበት ቤት እንኳን 2 ቀን እንኳን ተረፈበት እስኪ አስከሬኗ እንኳን ይረፍ እንኳን አይባልም። አስበሽዋል? እንዲህ በማይባልበት ማህበረሰብ እንዴ በምንም ታምር ገንዘብ ታይሞታ ድንገርሽ ገንዘብ ከሰው ልጅ አይበልጥም፣ ግን አይምሯችን አይፈቅደውም ነው። እንደሱ አይደለም። እኔን አዳምጪ። ገንዘብ የህይወትሽ ትልቁ መደራደሪያ ሊሆን አይገባም። ሲሆን መተሻል ካልሆነ ግን ይኸውልሽ፣ ካልሆነ ግን የፈጠረሽ ሸክላው የሰራሽ ባለቤቱ የት ሄዱ? ሰማይን ምድርን የፈጠረ አምላክ ድካምሽን፣ ለቅሶሽን፣ እንባሽን የሚያውቅ አላህ እግዚአብሔር የሚባል አምላክ አለ አይደለ? ስለዚህ እሱ ዝም አይልም። የአንቺን ድክመት የአንቺን ማጣት ያውቀዋል። አሁን አንቺ ምትይኝ አዊ ልንገልሽ አይደለም። እኔ እኮ ችግሬ ኮመንት ስለማነብ ህዊ ተረጋጊ፣ አቦ ህይወት ተረጋጋ። ህዊዬ አንቺ ምትይኝ ልጆች በቃን ስደት ደከመን ብለው ገብተው ንግድ ቤት ከፍተው ከስረው ያልሆነ ነገር ሆነው ግብሩ ምናምን አጡዟቸው
ተመልሰው መጡ። እነዚህ ሰዎች እኮ መጀመሪያ ንግድ ቤት ልንክፈት ብለው ነው እንጂ ሄዱ እራሳቸውን መጀመሪያ ሬዲ አላረጉ። ገንዘብ ስላላቸው ብቻ ንግድ ቤት ለመክፈት ነው ሄዱት። ሰው ገንዘብ ስላለው ብቻ ሰውን ለመግዛት ወይም ደግሞ ንግድ ቤት ከፍቶ ለመስራት አይደለም። ገንዘብ ብቻውን አስተሳሰብ የምከፍተው ቦታ ላይ ኪሳራ አለው ወይ? ሳሚ አንድ ጥያቄ ልጠይቅ። ቆይ አንድ ጥያቄ ልጠይቅ፣ አንድ ብቻ። አንተ አሁን ያልከው ሁሉ እስማማለሁ። አንተ አሁን ልክ ነህ እኮ እንደሆነ እንትን ስታየው ልክ ነህ። እስከ መቼ ድረስ እንደዚህ ኦኬ ልክ ነህ። ግን አሁን ለምሳሌ አንተ ከዚህ ሂዱ ነው የምትለው። እሺ ከኢትዮጵያ ሄደው ገብተው ስለሚመለሱትስ ምን ትላለህ? ቆይ እኔ ከዚህ ሂዱም አይደለም እያልኩ ያሉት አሁን ነው። እዚህ ላይ ስተቱ ደክሟት ማረፍ የምትፈልግ ሴት፣ በህመም እያመማት የምትሰራ ሴት አማራጯን ትፈልግ ነው። እኔ ግቡም አትግቡም አይደለም። ይኸውልሽ ባሉበት እዚህም ሀገር ላይ ሆነው የተሻለ ነገር ካለ የተሻለ ነገር ያርጉ። የተሻለ የሚሉትን አማራጭ ያሉትን ነገር ሁሉ መጠቀም አለባቸው። ከየት እዛ ጉልበት ገብ ከሚያደቅ የስራ የሚያደክም ቦታ ላይ ብቻ ይውጡ ነው። እዛ ቦታ ላይ ወጥተው እነዚህ ሰዎች አቅም ካላቸው ትንሽ ብር ካላቸው እዚህም ሀገር እኮ ንግድ ፈቃድ አውጥተሽ ላይሰንስ አውጥተሽ እሱ ልክ ነህ። ይሄንንም እኮ እርስ በርሳችን እኮ መስማማትና መዋደድ የለም። በመጀመሪያ ደረጃ ሳሚ እንዳንተ ሁሉም ሰው አይምሰልህ። እዚህ ሀገር ላይ አሁን ለምሳሌ ኢትዮጵያ እህቶቻችን ሄደው እንዳይንገላቱ የሆነ ነገር እንዳይሆኑ እዚህ ኢንፎርሜሽን የሚሰጥህ የለም። አሁን እንዳንተ እንዲግልጽ እንደምትናገረው የሚነግርህ የለም። ነገሩ ቀላል ሊሆን ይችላል። ኢትዮጵያ ሄዳ ብሯን አፍስሳ ቀረጥ ገብር ተብላ ከምትመጣ እዚህ ሀገር ላይ የሆነ ነገር ወጥታ ከሰው ቤት ጉልበቷን ከምትጨርስ ራሷን እያንቀሳቀሰች ውጭ ማህበራዊ ኑሮ እየሄደች ምናምናም ትልመድ ቢባል ይሄንን ኢንፎርሜሽን የሚሰጣት የለም። ስትባል አገርሽ ግቢ ወጥረሽ ስሪ እዛው ወጥፈሽ ስሪ የሚላት ነው። ነይ እህቴ ውጪ ተንቀሳቀሽ የሚላት የለም። ይሄንንም እኮ የሚሰጥ ሀሳብ ሼር የሚያደርግ ያስፈልጋል። አይምሰልክ። አሁን እኮ እዚህ ጋር አስተያየት የሰጠ ሁሉ ቆይ ልንገርሽ ናርዲ፣ እዚህ ጋር አስተያየት የሰጠ ሁሉ ሳሚ እዚህ ጋር ማውራትና መሆን አንድ አይደለም። አንድ እህቴ ቆይ ልንገርሽ፣ አንድ እህቴ የመዳም ቅመም አንድ እህቴ የመጣም ቅመም የሆነ ሰው ጋር ደውላ እኔ ሰለቸኝ 8 ዓመት ሰራው ኢትዮጵያ ምንም ነገር የለኝ፣ እስቲ ስለ ኢማራት ህግ ንገሪኝ ወጥቼ የሆነ ነገር ልስራ ብትል እናቴ ትሙት አንድ ኢንፎርሜሽን የሚሰጣት የለም። ወጥረሽ ስሪ ውጭው መጥፎ ነው ምናምን ብለው እዛው እንድትቀበር የሚፈልግ ነው። ሁሉም አስመሳይ ነው። እኔ ልንገር ሳሚ አስመሳይ ነው። ማንም እንዲለወጥ የሚፈልግ የለም። አስታግጬ ልንገር በስማ ማስመሳይ ብቻ ነው። እስቲ ተጋግዘን መዳም ቤት ያሉትን ይውጡና ማንኛውም ሰው በጣም በቀላል ነገር ቢዝነስ መክፈት ይቻላል። ውሸታሞች፣ አስመሳዮች አይምሰል 110 ትክክለኛ ሰው አታገኝም። እዛው ጠንክረሽ ስሪ፣ ወጥፈሽ ስሪ፣ ዝም ብለሽ ስሪ ነው የሚሉት። ዝም በይ በእናትሽ። አስመሳይ ነው ሁሉም ሰው አይምሰል። እዚህ ጋር መጥቶ ጻድቅ ሲጫወት አረኛ እንኳን ወጣት ስንሰራ ስንት ነበር። ኧረ ዞር በይ። ቅድም ስንል ነበር እኮ እንደዛ ነበረ። አዳምጪኝ ቢ እኛስ እኔ መሰለኝ ውይይታችሁ ቅድም አንቺ አልገባሽም እንጂ እኔና ሳሚ ስንል የነበረው 1 ሚሊዮን እና 1 ቤት አለኝ ባለችዋ ጉዳይ ነበር። እኛ ጀመረው ስሚኔ ገብቶ ለምን አልገባኝም? አማርኛ ናርዲ፣ እኔ እኮ አማርኛ ሰማለሁ። አሁን ሳሚ ልክ እኮ ነው። ኢትዮጵያ እንኳን ባይሄዱ አንድ ነገር ልንገርሽና ከዛ ትነግሪኛለች። ሳሚ አሁን ኢትዮጵያ እንኳን ባይሄዱ አይደለም ይበስብሱ አይደለም። ሳሚ አሁን ትክክል ነህ። እሺ አንቺ ለምን እየበሰበሽ ነው ያለሽው? ሳሚ ለምን አሁን እኛ ማለት ነው ቆይ አንዴ አይፈልጉም። አበሻ ለአበሻ ሲጀመር ምቀኛ ነው። ምስኪኖቹ በታች ማንም እንዲበልጠው የሚፈልግ የለም። አይደለም የመዳም ቅመሞች። እኔ ልንገርሽ፣ እኔ የራሴ ሳሚ ያውቃል የኔን ቤቴን ሁሉ ነገሬን አይቷል አይደል? እኔ እንኳን ወጥቼ እቤት ቁጭ ከምል እኔ ተንቀባርሬ የምኖር ልጅ ነኝ። እቤት ቁጭ ከምል ቆይ ልፍታታ ብዬ ስወጣ የምሰራበት ቦታ ምን ያህል ተጽዕኖ እንዳደረብኝ ምን ያህል ብታይ እኔን ልሰራ የገባውበትን የመስሪውን ምን ታረጋለች እቺ እንዲህ ነች ብሎ አበሻ ወደታች እንድትቀበሪ ነው የሚፈልገው። ግን ያስመስላሉ፣ ድራማ ይሰራሉ። እስቲ 5 ልጆች በአመት በ2 ዓመት የመዳም ቅመሞችን አስወጥተን የውጭውን ቢዝነስ እስቲ እናሳያቸው። ኖ አብረን እናሳያቸው። ውሸታም አስመሳይ ብቻ ነው። ልንገርክ እዛው ስሪ። አንዷ 10 ዓመት ሰርቻለሁ እያለች አርፌስ ስሪ። የመዳም ቤት የመሰለ ነገር የለም። ዝም ብላይ ስሪ ነው የሚሏት።
ትንሽ ብር ይዘሽ ነይ ውጭና ተንቀሳቀሽ እስቲ ህይወትሽን ቀይር የሚላት ማንም የለም። ሌባ ብቻ ነው። አስረግጬ ነው የምነግርህ። ነው እኔ የእህቴን ሀሳብ እደግፋለሁ የሚለውን አንድ ያስወሩኝ ስ አንድ ሀሳብ ልስጥ። ሳሚ ምን እንደሆነ ታውቃለህ? አንድ ሰው ቤት ካለው መቼም ቤትና 1 ሚሊዮን ብር ካለው ናርድዬ ቆይ አንዴ፣ ናርድዬ አንዴ ቆይ፣ እኔ ውድ አንዴ ቆይ። እሺ አውሪ፣ ቀጥይ። አዲሷ ልጅ አሁን እዚህ ጋር ሀሳብ የሰጠች ልጅ ማንሽ ፌበን። እሺ አመሰግናለሁ። ማለት የህዊንም ሀሳብ ተረድቻለሁ፣ ያንተንም ሀሳብ ተረድቻለሁ። ግን ሳሚ ምን እንዳለ ታውቃለህ? አሁን ገንዘብ ኖረን አልኖረን አይደለም ዋናው ቁም ነገር ማለት ነው። በነገራችን ላይ ስደት ላይ በጣም ብዙ ልጆች አቅም ያላቸው ልጆች አሉ። በሳንቲምም ቤትም ያላቸው ልጆች ይኖራሉ አይደለ? ግን ምንድነው እኔ በራሳቸው ውሳኔ አንድ ቢገቡ ጥሩ ነው። ሰው ሲመጣ ስደት ሲወጣ የየራሳችን እቅድ፣ የየራሳችን ፕላን፣ የየራሳችን የቤተሰብ ኬዝ አለን አይደለ? የተሰደርንበት እኔ አሁን የተሰደርኩበት ብጠይቀኝ የራሴ ምክንያት አለኝ። ሳሚ ወይ ህዊ ጊቤ ብትለኝ እኔ አልገባው። እኔ እንኳን አንዳንዴ መግባት እንኳን እየፈለግኩኝ አንዳንዴ የራሴ አላማዬ የሚያሸንፈኝ ጊዜ አለ። ምክንያቱም ያቅጅ የወጣሁት አላማ አለ፣ ግብ አለኝ። ስለዚህ ያንን ነገር ማሳካት አለብኝ። ሌላው ደግሞ እኔ የህዊ ሀሳብ የተረዳሁት ነገር አለ። አንዴ ሳሚ አንዴ ላቋርጥሽ። አንቺ ግብሽን በየቀኑ ፕራክቲስ ታደርጊዋለሽ። በየቀኑ ኤቭሪዴይ ከራስሽ ጋር የራስሽን ስራ ትሰሪያለሽ። እኔ ይኸውልሽ ትልቁ ህልሜ ብዙ እህቶች ብዙ በስደት ሀገር ውስጥ ተቀብረው ማንም አያነሳቸው ማንም አያስወጣቸው እዚህ ቦታ ላይ ተብለው ቁጭ ያሉ እህቶች አላማ